በድህነት ምክንያት ስም ሊወጣላችሁ ይችላል። እግዚአብሔርን ስታገኙት ስማችሁ ይቀየራል። ታሪክና ስምን ቀይሮ በአዲስ ተፈጥሮ ማቆም የሚችል ማን ብቻ ነው ወገኖቼ? እግዚአብሔር ብቻ። የስቃይ ፋይል የሚዘጋ መጥፎ ታሪካችንን የሚቀይር በአዲስ ማንነት የሚያቆም እግዚአብሔር ነው። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርጉ፣ በርታ፣ ልብህ ይጽና። በትዕግስት ጠብቁት እግዚአብሔር እናንተ ቤት እስኪመጣ። ያለ መሰልቸት ጸሎታችሁን አታቋርጡ። እስከ ዛሬ ጸልያለሁ ብለህ ለአንድ ቀን የምታቆመው ጸሎት ብዙ መከራዎችን ይዞብህ ይመጣል። ምክንያቱም ሰይጣን አድፍጦ ይጠብቃል። በመጠን ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይሰፍራል። አያችሁ፣ ሰይጣን ሁሌ እንደዞረህ ነው፣ አንተ ደግሞ እንደጸለይክ ነው። ሁሌ ይዞርሻል ሰይጣን፣ አንቺ እንደጸለይሽ ነው። በየቀኑ አንድ አቡነ ዘበሰማያትና በሰላመ ገብርኤል መልአክ ይሆናል የምንጸልየው። አባታችን ወይም ብቻ ብለን ይሆናል የምናድረው እመቤቴ ማርያም ወይ ብለን። ያቺ አቡነ ዘበሰማያት ጸሎት አባታችን ወይ ግን በጣም አጥሮና ትጠብቀናለች። አታቋርጡት። ያቺ እንኳን እኮ ትደክመናለች። እግዚአብሔር እየባረከን እንደሆነ የምናውቀው እኮ በዚህ ነው። አንድ ደቂቃ አይፈጅም አቡነ ዘበሰማያት ደግሞ ለመተኛት። ግን እሱ ራሱ ዛሬ ደከመኝ ይቅርብኝ ያስብልሃል። ምን የትኛው ሥራ ሸክም አይደል? አባታችን ሆይ በሰማያት የምትኖር ብሎ ከመይስራኤል ለና ኃጣዊነ እስከምትለው እሺ፣ አንድ ደቂቃ እኮ አይሞላም። ግን ይደክመሃል። ለአንድ ደቂቃ በጣም ነው የሚጫጫህን። እግዚአብሔር እየባረከ እንደሆነ በዚህ ወቅት ታግለኸው ጸሎትን አድርግ ያን ጊዜ። ምክንያቱም እየመጣልን ያለውን በረከት ላይ ያስቆም ነው። ሰይጣን እንዲህ ዙሪያችን የሚሽከረከረው በጸሎት ስልቹዎች እንድንሆን ነው። ዘውሩ ተወልደ ጠንካራ ሰው ነው። ዕድሜ ልኩን ለሚጠይቁት እያስረዳ የኖረ ሰው ነው። ስትድን እሱ ነው እንዴ ይልሃል ሰው። የድሮ ታሪክህን ነው የሚያነሳው። እንዴ ያውር የነበረው ሰው እሱ ነው አይደለም፣ አይደለም እኔ ነኝ አላቸው። ሰው እግዚአብሔር ሲያገኘው ይለወጣል። ተለውጣችሁ መታየት አለባችሁ። ኦርቶዶክሳዊ እሱ ነው እንዴ አይደለም እንዴ እስኪባል መለወጥ አለበት። ጠንቋይ ቤት ይውል የነበረ ሰው ተላቆ መምጣት አለበት። ፍጹም መናፍቅ የነበረ ሰው እሑድ እሑድ ነጠላ ለብሶ አስቀድሶ ቆርቦ ሲመለስ መታየት አለበት። ያ እንደዛ ሲጨፍር የነበረው ሰው ነው መባል አለበት። ያ ማጅራት መቼ የነበረው ሰው ነው። ያ ከጫት ቤት በረንዳ ላይ የማይወርደው ሰውዬ ነው መባል ነበር አለበት። ስለዚህ ተለውጠን ለእግዚአብሔር ምስክር የሚሆን ሕይወት ያስፈልገናል። ክርስትና መታየት ነው፣ ሆኖ መታየት። ትላንትና ሌባ የነበረ ሰው ዛሬ መጽዋች ሆኖ መታየት። ሰው የእኛን የትላንት ማንነታችንን እስኪረሳ ድረስ እሱ ነው ግን ያ ሰው ነው እንዲህ ትሑት የሆነው እስኪል ድረስ እግዚአብሔር እንደነካን የሚያሳይ መለወጥ ያስፈልጋል። ክርስቲያን ተመላላሽ አይደለም፣ ተመላሽ ነው። ከዓለም ወደ እግዚአብሔር ተመላሽ ነው። ከሞት ወደ ሕይወት ተመላሽ ነው። አንዴ ወደ ሞት አንዴ ወደ ሕይወት ተመላላሽ አይደለም። ጠዋት መተን ከሰዓት በኋላ ጭፈራ ቤት፣ ጫት ቤት የምንውል መሆን የለብንም። ይሄ ተመላላሽ ነው። ክርስቲያን ተመላሽ ነው። ከዘፈን ወደ መዝሙር ተመላሽ ነው። ከጭፈራ ወደ ማሸብሸብ ተመላሽ ነው። ሌሊቱን ሙሉ በየመጠጥ ቤቱ ከሚያድርበት ወጥቶ ተለይቶ ማህሌት በማህሌት ያሬድ እግዚአብሔርን እያመሰገኑ ከሚያድሩ ካህናት ጋር በማደር የሚታይ ተመላሽ ነው። ከእርግማን ወደ ምርቃት ተመላሽ ነው። ከሞት ወደ ሕይወት ተመላሽ ነው። ከርኩሰት ወደ ቅድስና ተመላሽ ነው። ከኃጢአት ወደ ጽድቅ ተመላሽ ነው። መድኃኔዓለም ይመልሰን ሁላችንን። ተመልሶ መታየት ነው። እሱ ነው አይደለም እስኪባል ድረስ መነጋገሪያ እስክንሆን ድረስ መለወጥ አለብን። እግዚአብሔር ይለውጠን ሁላችንን። ሰይጣን በጣም ቅስሙ እየተሰበረ ሲመጣ የመጨረሻ ኃይሉን ሰብስቦ ሊያጠቃን ይመጣል። ጠንክረን ካሸነፍነው ጥሰን እናልፋለን። ጣሰው ፈተናው ሲበዛብ። ወደ ሃይማኖት ስንመጣ ፈተናው ብዙ ነው። እውር ሆኖ እያለ እኮ ሰላማዊ ነው። ስድቡን ጠጥቶ ይኖር ነበር። አይኑ ሲበራለት ሰልፍ በዛበት ሰውየው። መሄጃ መቀመጫ ከለከሉት። ችግር አይግጠማችሁ ወገኖቼ። የቀን ክፉ አይጣላችሁ። የቀን ክፉ የብዙ ሰው አፍ ማላቀቂያ ያደርጋቸዋል። አስተያየት የሚሰጥ ሰው ይበዛል። እንዲህ ነው እንዲህ ሆነ የሚል ይበዛል። እግዚአብሔር ከመውደቅ ይሰውራችሁ ዛሬ